እኔ እዚህ ጋር ዶሮ ወጥ እየሰራሁኝ እሷ መኝታ ቤት ፊሎዬን ነፍሰ ጡር ሆና ዱባይ ቆራጴ የማዳም ቅመም ማለት ደግሞ ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምምነት ተፈራረመ። በኢትዮጵያ መረቅ ያለው ጥብስ የተለመደ ቢሆንም ከቅርብ ጊዜ ወዲህ በተከሰቱ መጠነኛ ችግሮች መንግስት ጥብሱን ህብረተሰብ ደግሞ መረቁ ምን አይነት ዜና ነው የሰጣችሁ? ሰላም አለይኩም ወአለይኩም ሰላም። እዚህ ጋር ቁጭ ብለህ እኔ እዚህ ጋር ዶሮ ወጥ እየሰራሁኝ እሷ መኝታ ቤት ፊሎዬን ነፍሰ ጡር ሆና እዚህ ጋር እኔ ላይ ምን እንዳደረክ እኔና አንተ እግዚአብሔር ነው የሚያውቅ። ይሄንን ደግሞ ኩዊሊያ ታውቀዋለች። ይሄንን ሰብለ ካናዳ ታውቀዋለች። ይሄንን ደግሞ እዚህ የምትኖረው ታውቀዋለች። ለቅርብ ጓደኞቼ እንዲሁም ደግሞ መጀመሪያ ወጡን ትቼ ሻሽ አስሬ እስከነወጤ ልጄ ጋር ነው የሄድኩት። ህልም እስከሚመስለኝ ድረስ ራሴን እስከማየው ድረስ ሴትነቴን እስከምጠላው ድረስ ብናገር ነገረኛ። እውነት ቤቴ ውስጥ የተደረገ ነገር ነው ይሄ? እውነት አንተ ጤነኛ ሆነን ያንን ነገር ያደረግከው እኔ ላይ ምን ያምሮህ ነው? ከልጄ የበለጠ እኔ ገላይን ያማረ ከልጄ የበለጠ ቁንጅናዬ ነው ያማረ። ምን ፈልገህ ነው? ጠጥተህ ነው እንዳልል ቤታችን ውስጥ ስትጠጣ ላየው ቅመህ ነው እንዳልል ሚቃም የለም። ኦኬ የምትወስደው መድኃኒት አለ እንዳልል እኔ ለማውራት ራሱ ግራ እስከም አሁን ራሱ ሳወራው እንድታመን አይደለም የሚያምነው ግን አንድ ፈጣሪና አንድ መድኃኒዓለም ነው የሚያምነው ጌታ ኢየሱስ ክርስቶስ ነው። ግን ምንም አላረኩም። ምንድን ነው ያልኳት? ራሷ ትናገር ልጄ። የዛ ዕለት ዓርብ ዕለት ማታ እሷ ተኝታ እኔ እዚህ ጋር ቁጭ ብዬ ልክ ነህ ፖሊስ ጣቢያ ለመሄዴ ልክ ነህ ፖሊስ ጣቢያ ሄጄ ተደፍሬያለሁ አለ ማለቴ ልክ ነህ። ግን ምን ብዬ ነው የማወራው? ምን ብዬ ነው የምናገረው? ለማንስ ነው የምናገረው? ለልጄ ብቻ ነው የነገርኩት። እኔ ልጄ ነው ምስክር የሚሆነው። ይሄንን ነገር ሌሎችም ሰዎች ያውቃሉ፣ ጓደኞቼ ያውቃሉ። ቅርብ ብዬ የምላችሁ እውነት ህልም ነው። የልጄ ባል ልጄ ነፍሰ ጡር ሆና ልጄ አልጋ ላይ አርግዛ ተኝታ አንተ እዚህ ላይ ሱሪህን ከፍተህ ምን እንዳሳየኸኝ እኔ ያንተን ገበናህን ማውጣት ፈልጌያለሁ። ይሄ ለልጄ ወጣሁ ጓደኞቼ ጋር። የት ነው የምትሄጂው ስትለኝ ሰው ዶሮ እየሰራ ጥሎ ይወጣል። መጣሁ ነው ያልኳት። ጓደኞቼ ጋር ነው የሄድኩት። ልጄ ጋር ነው የደወልኩት። አሁን አልችልም፣ ጠዋት እናወራለን። አሁን ነው ማውራት ያለብን። አሁን አልችልም፣ የሆነ ነገር ተፈጥሯል። ምንድን ነው የተፈጠረው? እንደዚህ የገዛ ልጄ ምን እንዳለ ልንገራችሁ። ተሳስተሻል። ሌላ ነገር ሲነካካ አይተሽ ይሆናል እንጂ ተሳስተሻል ጂጂ ሲለኝ ተሳስቻለሁ። እውነት ተሳስቻለሁ ጂጂ ተሳስተሻል። እውነት ትግል ተመልሼ ልምጣ ደግሜ ሊያው ህልም ታውቃላችሁ እንደናት ይሄንን ያፈንኩልሽ ሳምሪ ይሄንን ያፈንኩልሽ። ይሄንን ነው ዝም ያልኩት። ድሪያን የሆነ ሽት ነገር ለብሻለሁ። ራሴንም አየሁ፣ አንቺንም አየሁ። ምን ተልኮብኝ ነው የመጣሁት? ምን ወዳ ውስጥ ነው የገባ? ምን ሰይጣን ነው ቤታችን ውስጥ የገባው? ምንድን ነው? ምን እየተደረገ ነው ያለው? ምን እየተሰራ ነው ያለው? ኦኬ እሱ ብቻ አይደለም። ሌላውን እናውጣው እንዴ? ኔክስቱን ላውጣው? ተከታዩን ላውጣው? ለፊሎና ለአዳም ይቀመጥላቸው። አባታችሁ አያታችሁ ላይ ያደረገው ይሄንን ነው። መሄድ ካለብኝ መንግስት ጋር መክሰስ ካለብኝ እኔ ነኝ የሚሄደው። ፓርቲቱን እናውጣው እንዴ? ታውኩኝ። ምንድን ነው ያልኳት? ሄድኩኝ፣ ወጣሁ፣ ጠዋት መጣሁ።
ጓደኛዬ ባር አለው እዛ ሄድኩኝ። ለጓደኛዬ ነገርኩትኝ። ነግራቸዋለሁ ልጄ እኔ ጋር ትወልዳለች ብዬ ማለት ነው። ለጓደኛዬ እስታስ ኖርማል አልኩትኝ። የልጅ ጓደኛ እንደዚህ ሲያሳይ ኖርማል ነው? ታስንሽ ኖርማል አይደለም። እኔ ሴተኛ አዳሪ ነኝ? ምን ወይንስ ምን አይቶ ነው? ምን ሆኖ ነው? ምን ጠጥቶ ነው? እንግዲህ ከኛ ጋር ነው ያልከው አይደለም? የሆነ ቦታ ወጣው ብለን የመጣው አይደለም? የሆነ ቦታ ውለን የመጣው ብቻ። ልብሴንም አየሁት። ሽንኩርትን የከተፍኩት፣ ሽንኩርትን የላጥኩት፣ ዶሮን የሰራሁት። ግን ወዲያውኑ በጠዋት ተነስታ ነው ሄደችው። አንጠልጥላው ተነስታ ነው ሄደችው። ዶሮውን አሰርኩላችሁ። ምክንያቱም እኔ ኦልሬዲ ተቀይሬያለሁ። እኔ ኦልሬዲ ግራ ገብቶኛል። ግራ ገባኝ። ግን ያልኳት ምንድን ነው? ያጨስ ነበር አልሳሳት። ያልኳት ምንድን ነው? ቤትሽ አልመጣም። መተሽ እዚህ ላርስሽ፣ እዚህ ታረሽ። ቤትሽ ግን አልመጣም። ማማ መምጣት አለበት እሱ። ሴት ልጅ ስትታረስ አይሆንም። እሱን ትቼው አልመጣም ስል እኔ ግን እዛ አልመጣም። አሳሰረላት። ምግቡ ተሰራ፣ ነገር ተሰራ። ሄደች፣ ቀረች። ሐኪም ቤትም ያንን ሁላ ነገር ስታደርጉ በዚያ ተከላትፊ አራግፊ አነጣጥፊ ትንሽ ቀምሰን ትንሽ ሳስት ወዲያው ደሞ አወላልከ ደሞ ወዲያው ያለ ሰከከ ማን ያላከን ባንዲት ተጣብከን በህይወቴ እንድቻለች ቀን ጭራሽ በፍጹም ጭራሽ ማን እንደሱ ለልፈኝ ላዳራሽ የኔ ጌታ የኔ አልጋ ወራሽ አቤት ሲት ደስ ሲል ሲያቃት ወየው ሲት ደስ ሲል ሲያቃት ሰው ነው አይተውን ቡጨቃ ጩጬ ቂንጬ በጩጬ ቂንጬ ቃ ሰው ነው አይተውን ቡጨቃ ጩጬ ቂንጬ በጩጬ ቂንጬ ቃ ሁሉም ዘመድ ነው I don't see nobody ሰው ነው አይተውን ቡጨቃ ጩጬ ቂንጬ በጩጬ ቂንጬ ቃ ሰው ነው አይተውን ቡጨቃ ጩጬ ቂንጬ በጩጬ ቂንጬ ቃ ሁሉም ዘመድ ነው I don't see nobody him and him we all are brother ካሱ brother ጌጤ sister cousin Lily not by blood but family አፈረሰው እንዴ ወረዳ ያለ ፕላን ያለ ቅድ መረዳ ተክልቲ ከልስቲ ወረዳ ታይቆ ተከሰከን አራዳ ማሬው ዲ ክብርትሴ ሞትኩኛ በርኩልሽ ልትወጣ ነው ነፍሴ አንጀሊ የኔ ሞናሊዛ ስክስ ሊበላ ነው አልፈም ብሎ ሌባ አንተም ወይብላ ጨሯት ወይብላ ሰቆጣና ቆርጣ ገባች ላሊበላ ወይላሊ ወይብላ ጨሯት ወይብላ መከንዘባን ጥላ ገባች ላሊበላ ወይላሊ አገውኛ ማላው ጁማን የለኝ አገውኛ ማላው ጁማን የለኝ እንደምን አባቴ በሆን ተሻለኝ የጥራሪን ወንዙ ማን ያሻግረኛል እሷም መናፈቄን ማን ይነግርልኛል ስሚ እኛ እኮ የደሃ ልጆች ነን እንደ ደሃ ልጆች ነው የምንሆነው አንቺ ሀብታም ልጅ ነሽ አይደለሽ የደሃ ልጅ ነሽ ግን ገንዘብ አነሳሽ ገንዘብ ከፍ አረገሽ ስደተ በቀን ጉዞ ወደ ኢትዮጵያ ይላል ማዳሜ እኔ አንቺን አልፈልግሽም ቱ አላይከ እኔ ወደ ኢትዮጵያ ነው ጉዞ አገሬ ነው ምንድነው አረ አገሬ እኮ ነው ወይ የኢትዮጵያ ኑሮ በግድ ነው እንደ የማዳም ቤት ከዛም ቢሆን ጥሩ ነው ኪሱ
ቀላለኝ ነው አንዴ ቀላለኝ ጋር አንዱ በጣም እንግሊዘኛ እንደሚችል አድርጎ ነው አክት የሚያደርገው ምናምን ማለት ነውና በጣም እንግሊዘኛ እንደሚችል ከዛ ናሽናል ጂኦግራፊ ሳይው እንትናዩ ዝሆን አዩ ማለት ነው ከዛ በኋላ እንዴ ኤሌፋንት ለማለት ፈልጉ ኤሌፋንት አይደል የሚባለው ኤሌ ጡት ማሳጅ አይደለም ኤሌፋንት ነው ማለት ኤሌ ጡት ማሳጅ እንዴ የት ነው የምትሄዱት እንዴ በቃ ቤቴ ጋር ደረሻ አይደል በቃ እሺ ባይ ደውል እወድሃለሁ በቃ ሰላም ይልኝ ቤት ሰላም ይልኝ እወድሃለሁ በቃ ዲቪሽ ምንድን ነው እወድሃለሁ ቴንክ ዩ መልሱ ይሄ ነው እወድሃለሁ ነው ያልኩ ያለሁት አመሰግና እሺ ተናገር ምንድን ነው እኔ ምን እወድሃለሁ ተናገር መልሱ እኔም ጋር እንደዛው ነው አንድ ነው ምን እኮ ምን አንድ ነው እኔም ጋር ተናገር እኮ ምን አሁን ያልሽው አለ አይደል ምንድን ያልኩት አሁን ያልሽው እኔም ጋር ተመሳሳይ ነው ተናገራት ምንድን አሁን ያልሽው አንድ ነው እኔም ጋር እኮ ተናገራት እወድሃለሁ ተናገራት ይሄ ሮሚዮ እና ጁሊየት ላይ እንዳሉት አለ አይደል ተናገር ታይታኒክ ላይ እንዳሉት እንደዚህ አይነት ስሜት ነው እኔም ያለው እወድሃለሁ እያልኩ ነው ትናገራታለህ እወድሃለሁ እያልክ ተናገራት ይቻምሽ ማንኛውም ይሄ ቪዲዮ አይተን እንመለስና ኮሜንት እናነባለን የትም እንዳትሄዱ አይዞህ አትዘን አሉት ጀማላ ጉዱ አድርግና ስገድ ለመውላ ሐያለ ሶላ ከዚያም ለምነው ጌታን ሰመድ አሽረኝ በለው ከያዘኝ ጉድ በሙሐመድ ምንድነው ተናገር ሲወሰልትብኝ ተይዞ ነው ይሄ ወስላታ አጥቂ ተናገረ የመሸበት አይደል ልናገር አዎ ኑሐሚን ይሰፈራው ኑሐሚን ይሰፈራችን ኑሐሚን ማናት ኑሐሚን ናታ ይሰፈሩ ወንድ እንዳለ የሚቆመጥባት ተደረገ ተከናወነ ተፈጸመ ከሷ ጋር ተደረገው እያንዳንዷን ነገር አሁን ቀጥ ብላ አስረዳኝ ተናገር እርግጠኛ ነሽ የመስማት አቅሟለሽ አዎ ቀጥል ልክ በወለጋ ቂቤ የታሸ ይመስለው ጉንጯ እንደ ጉራጌ ክትፎ ቅልት ያለው ከንፈሯ ጭስ ደረቷ ልክ በጎጃም ጤፍ እንደተጋገረ እንጀራ አይን አለው ና ከዛ ምን አለው ቂቤ ጠጣ ክትፎ በእንጀራ አግኝተ ስልቅጠኗ ተረጋጊ ስማ እንኳን ቂቤ ጠጣ ክትፎ ይቅርና ዱባ በጥሬው ስታገላል ነበር አረ እንዳይሞቱብሽ እኔ ትግደለኛ አትገላግለኝ አንተ ሄደህ ለሰፈሩ ጎረምሳ ጀብዴን ተናገር እቺ ሴጣን ቤተኛ እኔን ሳትገለኝ አታርፍ አረ ለሰፈሩ ሁሉ ነው የምናገረው ለሰፈሩ ሁሉ ተናገር ተሰማ የሚባል ሰው እዚህ ቤት አለ ተሰማ ተሴ አቤት ተሴ አቤት ተሴ አቤት ተሴ አቤት ተሴ አቤት ታይ ምን መንፈስ ነው አንተ ጋር ያለው ልክ ነው አዎ ተሴ አቤት ለተሴ አቤት ለኔ ምንም የነገርከኝ ነገር ምንም አይነት ነገር አብረንም ሻይ ቡና አላለ ምንም ሶስት አይነት የማዳም ቅመሞች አሉ አራፔ ግራፔ ቆራፔ ይባላሉ አራፔ የማዳም ቅመሞቹ እንደመጡ በሁለተኛው ወይ በሶስተኛው ወር ይጠፋሉ የማዳም ቤት ይገባሉ ከዛ በኋላ ወጥረው ይሰራሉ ሀጃ የላቸውም ኢጃዛ ቤት ሀጃ የላቸውም መዝናናት አርፈው ይሰራሉ ግራፔ የማዳም ቅመሞች የሚባሉ አሉ ግራፔ የማዳም ቅመም ማለት ደግሞ ግራ የገባቸው የማዳም ቅመሞች ይመጡና በ5 ወር በ6 ወራቸው ይጠፋሉ ከዛ በኋላ ኢጃዛ ቤት ይሄዳሉ ከዛ በኋላ ወንድ ይጀምራሉ 5 ወንድ ያገላብጣሉ ልክ አመት ሲሞላቸው የዱባይ ወንድ ብለው ሀቢባ ጋር ይሄዳሉ ግራ የገባቸው የማዳም ቅመሞች እንደመጣች አታቅ ምን እንደምታደርግ አታቅ ከዛ ትመጣለች እንዴ
እኔንኩ ብሉ ብዬ ምግብ ከሰጠዋችሁ ከጠገባችሁ እኮ ነው ጠገብኩ የምትሉት። ስንት የተራበ አለ ዱባይ ላይ መታ ካበለች ድብና አድርጎ መብላት ነው። እንደዚህ አይነት ወንዶችን ዱባይ ላይ ልናበረታታ የዓመቱ ጀግና ወንድ ብለን ነው ልንሸልመው የሚገባው። ሀቢባ 24 ሰዓት ራሳችሁን ጠብቁ ብላ የምታስተምራችሁ ምንድነው? ራሳችሁ ለምን አትጠብቁም? ዱባይ ላይ ወንድ ልጅ ብሬን በላኝ ስትሉ ጀግና ተብሎ ወርቅ ኒሻን መሸለም አለበት የዱባይ። ቆራጴ የማዳም ቅመም ማለት ደግሞ ቆራጥ የማዳም ቅመም ማለት ነች። ቆራጧ የማዳም ቅመም ኢጃዛ ቤት ምን እንደሆነ አታውቅም። የዱባይ ወንድ ዱባይ ራሱ ምን እንደሆነ አታውቅም። መጣሽ ከኢትዮጵያ ቀጥታ ማዳም ቤት ስራዋን ትሰራለች። አሁን እኮ ግራጴና አራጴ የሚያገናኛቸው ነገር አንድ ነው። ሁለቱም ህጋዊ አይደሉም።